ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ብቃት ለቴክኒክና ሙያ ልህቀት በሚል መሪ ቃል በቦንጋ ክላስተር ለሚገኙ የቴክኒክና ሙያ አሰልጣኞች የአቅም ማጎልበቻ ስልጠና እየተሰጠ እንደሚገኝ ይታወቃል። ያነጋገርናቸው ሰልጣኞችም ስልጠናው ያለባቸውን የሙያ ክፍተት በመሙላት ተወዳዳሪ የሰው ኃይል ለመፍጠር ሚናው የጎላ መሆኑን ተናግረዋል። ብሩክታዊት ብርሃኑ ተጨማሪ አላት። በደቡብ ምዕራብ ክልል ስራና ክህሎት ቢሮ አዘጋጅነት በቦንጋ ክላስተር ለቴክኒክና ሙያ አሰልጣኞች የአቅም ማጎልበቻ ስልጠና እየተሰጠ ይገኛል። ስልጠናውን እየተሳተፉ የሚገኙ ሰልጣኞችም ስለ ስልጠናው አስፈላጊነት ተናግረዋል። በክህሎት ሚኒስቴር በተዘጋጀው ስልጠና አሁን በእኛም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ክህሎትና ቴክኖሎጂ ቢሮ በተዘጋጀው በአራቱም ክላስተር ስልጠናዎች እየተካሄዱ ነው ያሉት። ከጥቅምት 2 ከመስከረም 21 እስከ ጥቅምት 2 የሚቀጥል ስልጠና ነው የሚሆነው። ይህ ስልጠና እንግዲህ ሰልጣኞች ብቃታቸውን በተግባር የሚያረጋግጡበት ስልጠና ፕሮግራም ነው። ቀደም ሲል እንግዲህ በሶፍት ስኪል ላይ ወይንም በሰዎች ተግባቦት ላይ በስነ ምግባር ላይ የተመሰረተ ስልጠና ነው አምና የወሰዱት። ዘንድሮ ደግሞ ተግባርን ያቀላቀለ ተግባርን ያካተተ ስልጠና ነው እየወሰዱት ያሉት። ይህ ስልጠና ደግሞ ብቃትን ለቴክኒክና ሙያ ልቀት በሚል መሪ ቃል ነው ስልጠናው እየተካሄደ ያለው። ይህ ስልጠና ሁለቱንም ፕሮግራሞችን ያካተተ ነው። አንደኛ በንድፍ የተዘጋጁ የስልጠና ፕሮግራሙ ሰነዶች አሉ። ይህ የፕሮግራም ሰነድ አንደኛ በጋራ በውይይት የምንጨርሳቸው የስልጠና ሂደቶች አሉ። ከዛ ባለፈ ደግሞ ተግባር ተኮር ስልጠና በጣም አስፈላጊ ስለሆነ ሰልጣኞቻችን ብቁና ተወዳዳሪ እንዲሆኑ አሰልጣኞች ብቁ መሆን አለባቸው። አሰልጣኞቻችን ደግሞ በተግባር ብቁ ሆኖ ተወዳዳሪ ሆኖ ዘመኑ የሚፈልገውን ተግባር ተኮር ስልጠና እንዲሰጡ የተዘጋጀ ስልጠና ነው ያለው። ያው ስልጠና መስጠቱ እጅግ በጣም ወሳኝና አስፈላጊ ነው። በተለይ ለኛ በአሁኑ ሰዓት ያው በተደጋጋሚ አሰልጣኞች ያለባቸውን የሙያ ክፍተት መሰረት ያደረገ ስልጠና እንዲሰጥ ስንጠይቅ የነበረው ጥያቄ በአግባቡ የተመለሰበት እና ወሳኝ የሆነ ስልጠና ነው እና ዘርፈ ብዙ ጠቀሜታዎች አሉት እና እጅግ በጣም ጠቃሚ የሆነ ስልጠና ነው። ለተከታታይ 12 ቀናት የሚሰጥ የአሰልጣኞች ስልጠና አስፈላጊነቱ እጅግ በጣም ወሳኝ ነው። የሚያስፈልግበት ትልቁ ምክንያት ለሀገሪቱ ለአካባቢውና ለግለሰቡ ለአሰልጣኙ ራሱ ትልቅ ሚና ያለው ነው። ኢኮኖሚያዊ ጠቀሜታም ያለው ነው። ኮሌጁን አሁን ካለበት ደረጃ ወደ ቀጣይ ከተልዕኮ አንጻር ከዓላማው አንጻር ያሳካል ተብሎ የሚታሰብ የስልጠና ሂደት ነው የተሰጠ ያለው። አሰልጣኙ ደግሞ በዚህ አጋጣሚ የራሱን የክህሎት ክፍተት ጋፖችን ሞልቶ ትናንት ከነበረበት ዛሬ ወደ ተሻለ ሂደት ሄዶ ስልጠናውን በአግባብ በብቃት በተሻለ ሁኔታ ተቋም ውስጥ ያሉትን ስራዎች በብቃት ተወጥቶ የተሻለ ሰልጣኞች ራሳቸውን እንዲያበቁ ተቋሙ ካለበት ደረጃ የተሻለ እንዲሆን የሚያደርግበት ትልቅ እና አስፈላጊ መሆኑን የተገነዘብኩበት ሁኔታ ነው ያለው። ከስልጠናው በኋላም በኮሌጆቻቸው ችግር ፈቺ ስራዎችን ትኩረት በማድረግ እንደሚሰሩ ገልጸዋል። በየኮሌጁ ምን አይነት ስራ ሊፈጠር ይችላል የሚለው እጅግ በጣም ጥሩ ጥያቄ ነው። ደግሞ ወሳኝ ስልጠና ነው። በአሁኑ ሰዓት የሚፈልገው ቴክኒክና ሙያዎች የአካባቢ ችግር የሚፈቱ ቴክኖሎጂ መስራት፣ ፕሮጀክቶችን መስራት፣ እጃቸውን መፍታት ያስፈልጋልና ከዚህ ስልጠና በኋላ ደግሞ ሰልጣኞቻችን የሚያውቁትን ስልጠና ለማሰልጠን አሰልጣኞች ከዚህ ሰልጥኖ ሲወጡ በየፊልዳቸው በየተቋሙ ለአካባቢው ምቹ የሆኑ በተለዩት ፊልዶች የተግባር ተኮር ስልጠና ሰልጥኖ ራሳቸውን ብቁ አድርጎ ሰልጣኞቻቸውን ብቁ ያደርጋሉ። ለተቋሙ ደግሞ ምቹ መደላደል ይፈጥራሉ የሚል ግምት ይኖረናል። አምናው ቴፒ ላይ በተሰጠው ስልጠና መሰረት የተወሰኑ መነቃቃቶች የተወሰኑ መነሳሳቶች ነበሩ። በርካታ ስራዎች አሰልጣኞች ከስልጠና መልስ ሲሰሩ ቆይተዋል። ባገኙት እውቀት ባገኙት ልምድ መሰረት አሁን ደግሞ የተሻለ ውጤት የተሻለ ስራ ይሰራል ተብሎ ይጠበቃል እና ያው ወደ ተቋማቸው ሲመለሱ አሰልጣኞቻችን የተሰጠውን ስልጠና በተግባር ደግሞ እዛ ላሉት ማህበረሰብ በተቋሙ ስለሚገኙ ቀሪ አሰልጣኞች ለሰልጣኞቻችን በቂ እውቀት ይሰጣሉ። ራሳቸውም በዚሁ ልክ ጥሩ የተሻለ ነገር ያገኛሉ የሚል እምነት አለኝ። እንደኛ ተቋም ዝግጅቶችን እያደረግን እንገኛለን። ስልጠናውን በተለይ ደግሞ ለማሳለጥ
አንዳንድ ዝግጅቶችን እያደረግን እንገኛለን። ከዚህ እንደተመለሱ የተሻለ ስራ እንዲሰሩ የሚያስችሉ ቅድመ ዝግጅቶችን እያደረግን እንገኛለን። እንግዲህ ይሄን ስልጠና መነሻ በማድረግ አሰልጣኙ ራሱን ከስልጠና ያገኘውን እውቀት ክህሎት ተጠቅሞ ራሱንም ተቋሙንም ሰልጣኙንም የሚጠቅምበት ከሰልጣኝ ባሻገር ደግሞ አካባቢያዊ ጸጋ መሰረት ያደረጉ የስልጠና ሂደቶችን ይዞ እሱም ሰልጣኙን የሚያሻግርበት ተቋሙን የሚያሻግርበት የአካባቢ ማህበረሰብ እንዲጠቀም የሚያደርግበት ሂደት ይፈጠራል የሚል እምነት ይኖረናል። ይሄንንም በጋራ ከአሰልጣኙ ጋር ሆነን ከኮሌጁ ማህበረሰብ ጋር በመሆን ስልጠናውን መነሻ ያደረገ ትልቅ ትኩረት አድርገን የምንሰራበት ሁኔታዎች ይኖራል የሚል እምነት አለኝ። ታላቁ የኢትዮጵያ ህዳሴ ግድብ በመጠናቀቁ ከፍተኛ ደስታ እንደተሰማቸው አንዳንድ የቦንጋ ከተማና የጊምቦ ወረዳ ነዋሪዎች ተናገሩ። እንደዚሁም ኢትዮጵያ እያደረገች ያለው የባህር በር ጥያቄ ሰላማዊና ህጋዊ አግባብነት ያለው በመሆኑ ለውጤታማነቱ ባላቸው አቅም ሁሉ ድጋፍ እንደሚያደርጉ ገልጸዋል። ዘገባው የባልደረባችን ናስር ተማምነው ጽዮን ታደለ ታቀርበዋለች። በዚህ ዙሪያ ያነጋገርናቸው አስተያየት ሰጪዎች እንዳሉት የግድቡ ስራ ተጠናቆ ለምረቃ በመብቃቱ እንደ አንድ ኢትዮጵያዊ ከፍተኛ ደስታ እንደተሰማቸው ገልጸው የሚከተለውን ሀሳብ አጋርተዋል። እውነት ለመናገር በጣም እንደ ኢትዮጵያዊ ደስተኛ ነኝ። ያው ደም የተከፈለበት ህዝቡ በነቂስ ወጥቶ የኔን በሚል ስሜት የሰራው ያገለገለ ስለሆነ ተመርቆ በማየቴ እጅግ በጣም ደስተኛ ነኝ እላለሁ። እንደ ኢትዮጵያዊ ደግሞ አሁንም ቢሆን ቀጣይ ስራዎችን የኢትዮጵያ ህዝብ ይቻላል መንፈስ ተነስቶ ሁሉን ነገር የማድረግ አቅም እንዳለው ያሳየ ግድብ ስለሆነ እኔ ደስተኛ ነኝ። ያው ባለፈው ተገድቦ ለምረቃ የበቃው የአባይ ግድብ እንደ አንድ ኢትዮጵያ ትልቅ ኩራት የተሰማንበት ፕሮጀክት ነው። ይህ ፕሮጀክት ከዚህ በፊት እንደሚታወቀው እያንዳንዱ ኢትዮጵያዊ ከህፃን እስከ ሽማግሌ የአቅሙን ያህል እያበረከተ በርካታ ስራዎች ድጋፎችን ሲያደርግ የነበረ ነው። ይህ ግድብ ለየት የሚያደርገው በኢትዮጵያውያኖች ብቻ ተሰብስቦ የተገነባና ለብልጽግናችን ማሳያም የሆነ ነው። እንደ ኢትዮጵያ አንድ ነገር ሰርተን መጨረስ እንደምንችል ትልቅ ማሳያ ስለሆነ ይህ ላይም ደግሞ እያንዳንዱ ኢትዮጵያ በተለይ እንደ መንግስት ሰራተኛም እንደ ነጋዴም አሻራችን ያለበት በመሆኑና ይህ ግድብ ተጀምሮ በማለቁ ትልቅ ደስታ ተሰምቶኛል ሌላለውኝ። በተጨማሪ ያው ይሄ ግድብ ለኛ ብዙ ማሳያችን ነው። ያው ከዚህ በፊት ኢትዮጵያ የምትታወቀው በአድዋ ድል ነው። ይሄ ደግሞ ዳግማዊ አድዋ ድል ነው ብዬ ነው የሚያስበው። ለምን በብዙ አመታትን የቆየን ፕሮጀክት ተጀምሮ ሲያልቅ ስናይ ቀጣይም ሌሎች ፕሮጀክቶችን ጀምረን እንደምንጨርስ ትልቅ ማሳያ ስለሆነ በጣም የተደሰትንበት ምረቃ ነው የተደረገው። ለዚህም ደግሞ ቁርጠኛ መሪ ሆኖ ይሄን ነገር ላሳካው ለጠቅላይ ሚኒስትራችን ዶክተር አብይን በጣም እናመሰግናለን። ቁርጠኛ የሱ አመራር በመሆኑ ነው ያለቀውና በዚህ ላይ ትልቅ አክብሮት አለን። ለምንሰራው ስራውም ደግሞ በምንችለው ያህል ለመደገፍ ፈቃደኞች ነን። አስተያየት ሰጪዎች አክለውም ኢትዮጵያ ለረጅም ዘመናት የወደብ ባለቤት ሆና መቆየቷን ጠቁሞ ከባለፉት 30 ዓመታት ወዲህ የተደረገው ፍትሃዊ ያልሆነ ውሳኔ ለማስተካከል መንግስት እያደረገ ያለውን ህጋዊ እንቅስቃሴ እንደሚደግፉ ተናግረዋል። የወደብ ጥያቄያችን ምላሽ ቢያገኝ የሚል ነገር አለ። አንደኛ ይሄን ያህል ህዝብ ይዘን ከ130 ሚሊዮን ህዝብ በላይ ይዘን እንደገና ደግሞ ለአሰብ ቅርብ ሆነን ብዙ ኪሎ ሜትር ሳንርቅ ይሄን ያህል ጥያቄ አንደኛ እንደ ዓለም መንግስታችን የሚወስዷቸው እርምጃዎች አሉ። ለምሳሌ በአግባብ ይገባኛል ጥያቄ የሚያቀርባቸውን ጥያቄዎች አፕሪሺየት እናደርጋለን፣ በትክክል እያደረገም ስለሆነ ማለት ነው። ስለዚህ ሁሉንም ነገር አሁንም ቢሆን ይሄን ህዝብ ይዘን ይሄን ያህል ርቀት ላይ ወደብ አልባ ሀገር መሆን እንደሌለብን አምናለሁ። በዚህም እኔን ስናገር አንደኛ ይህ የኢትዮጵያ ህዝብ አሁንም ቢሆን ከዚህ የበለጠ ታምር መስራት የሚችል አቅም ስላለው ከመንግስታችን ጎን ሆኖ ይህንን የወደብ ጥያቄ በብዙ አማራጮች ወስዶ ይሄ ወደብ ጥያቄ ቢመለስልን የሚል እንደ አንድ ኢትዮጵያዊ ቢመለስልን ደስታ ይሰጠኛል ብዬ አስባለሁ። የወደብ ጉዳይ ስመለከት ያው እኔም እንደ አንድ ኢትዮጵያዊ ስለ ወደብ ብዙ ጊዜ ስንሰማ የነበረ ነው። ኢትዮጵያ በታሪክ 2-3 ወደቦች የነበራት ሀገር ናት። ያም ወደብ ተጠቅሞ ደግሞ ኢትዮጵያውያኖች ዛሬ ላይ ወደ 130 ሺህ በላይ ህዝቦች ነን። 130 ሚሊዮን በላይ ህዝብ ያላት ሀገር ናት። ይሄን ህዝብ ይዛ ያመረተችውን ምርት ወደ ውጪ ለማውጣትና ከውጭም ደግሞ ለማስገባት ወደብ እጅግ አስፈላጊ ነው። ይሄ ወደብ ደግሞ እንደሚታወቀው ድሮ በእኛ እጅ የነበረ ነው። በታሪክ አጋጣሚ ነው ከዚህ 30 ዓመት አካባቢ
ወደ ያጣነውና ያን ለመመለስ መንግስት ደግሞ ሰላማዊ በሆነ መንገድ በዓለም አቀፍም በሀገር ጎረቤት ሀገሮችንም እየጠየቀ ይገኛል። ይህ ጥያቄ ደግሞ ህጋዊ ጥያቄና ተገቢነት ያለ ጥያቄ መሆኑን አምናለሁ። ለምን አሁን ኢትዮጵያ በልማት ጎዳና ላይ ነው ያለችው። የተለያዩ ምርቶችን በግብርና በቴክኖሎጂም ጀምራለችና እነዚህን ጉዳዮች ወደ ሌላ ሀገር ወደ ውጪ ለማስተላለፍና ከውጪም ለመረከብ በጣም ወሳኝ ስለሆኑ እንደ አንድ ኢትዮጵያዊ ወደብ ማለት በር ነው። በር የተዘጋ ቤት ውስጥ እንደመኖር ማለት ነው። ይሄ 130 ሚሊዮን ምንም መውጫ በር ሳይኖር ወደብ ሳይኖር መኖር የተዘጋ በር ላይ መኖር ስለሆነ ይህ የተዘጋ በር እንዲከፈት መንግስት መጠየቁም አግባብነት ያለ ጥያቄ ነው። እኛም እንደ ኢትዮጵያውያን ይህን ጉዳይ መንግስትን በመደገፍ ከመንግስት ጎን እንደምንሆን ነው ያለኝ ሀሳብ። በከተማው እየተሰራ ያለውን የኮሪደር ልማት ከተለያዩ አደጋዎች መንከባከብና መጠበቅ ከሁሉም ህብረተሰብ እንደሚጠበቅ የቦንጋ ከተማ አስተዳደር ጥሪ ያቀረበም። የከተማ አስተዳደሩ ከንቲባ አቶ አስማማው አደመ በከተማው እየተሰራ የሚገኘውን የሁለተኛ ዙር የኮሪደር ልማት በተሻለ ጥራትና ውበት ለመጨረስ እየተሰራ መሆኑን ተናግረዋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ተከታትለን እንመለስ። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ በከተማው እየተሰራ የሚገኘውን ሁለተኛ ዙር የኮሪደር ልማት በተሻለ ጥራትና ውበት ለመጨረስ እየተሰራ ይገኛል ብለዋል። የሁለተኛ ዙር ኮሪደር ልማት በከተማው የሚገኙ የተለያዩ ተቋማት በራሳቸው ከሚያለሙት ባሻገር ከተማ አስተዳደሩ 2.34 ኪሎ ሜትር በማልማት ላይ ይገኛል ብለዋል። ልማቱ የከተማን ውበትና ገጽታ ከመቀየር አንጻር ከፍተኛ ሚና ያለው በመሆኑ ከተለያዩ አደጋዎች መንከባከብና መጠበቅ የሁሉም ህብረተሰብ ክፍል ኃላፊነት መሆኑን አስገንዝበዋል። ሁለተኛ ዙር ኮሪደር ልማቱ ሀገራዊ የደረጃ መስፈርቶችን ያሟላ መሆኑን ገልጸው ስራውን በወቅቱ አጠናቆ ከተማዋን ለነዋሪዎች ምቹ ለማድረግ እየተሰራ ነው ብለዋል። ኮሪደር ልማትን ተከትሎ በሸታ ወንዝ ላይ ተንጠልጣይ ድልድይ የሚሰራ መሆኑን ከንቲባው ተናግረዋል። የቦንጋ ከተማን ውብና ማራኪ እንዲሁም ለነዋሪዎች ምቹ ለማድረግ በሚደረገው ጥረት ውስጥ የበኩላቸውን አሻራ ለማሳረፍ ቤት ንብረታቸውን በማፍረስ እየተባበሩ የሚገኙ የከተማዋን ነዋሪዎችም አቶ አስማማው አመስግነዋል። የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የአውሮፓ ህብረት ከደን ጭፍጨፋ ነጻ ምርት አቅርቦት ደንብና በቡና ማሳ ጂኦሎኬሽን ዳታ አሰባሰብ ላይ ለግብርና ባለሙያዎች ስልጠና ሰጥቷል። ስልጠናውም የቡና ምርትና ምርታማነትን ከማሳደግ ባለፈ ጥራቱን የጠበቀ እንዲሆን ለማስቻል ጉልህ ሚና እንዳለውም ተጠቁሟል። መረጃው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ተከታትለን እንመለስ። በስልጠናው የተገኙት የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ የቡና ማሳ ከደን ጭፍጨፋ ነጻ መሆኑን በማረጋገጥ በዓለም ገበያ ጥራት ያለውን የቡና ምርት በማቅረብ የኢኮኖሚ ተጠቃሚነት ማሳደግ ይገባል ብለዋል። በወረዳችን ያለው የቡና ማሳ መረጃ ልየታ የሚለካውና ጥራቱ የሚጠበቀው ባሉን ባለሙያዎች በመሆኑ የተሰጠውን ስልጠና በአግባቡ በመውሰድ ውጤታማ ተግባር መፈጸም ከሁሉም ባለሙያዎች እንደሚጠበቅ አስገንዝበዋል። ቡና ከሚሰጠው ገቢ ባሻገር የማንነት ጉዳይ በመሆኑ የግብርና ባለሙያዎች ቴክኒካ ስራዎችን አጠናክሮ በመስራት የቡና ማሳን ከደን ጭፍጨፋ ነጻ ማድረግና ጥራቱ የተጠበቀ ቡና ወደ አውሮፓና ሌሎች ሀገራት እንዲቀርብ ትኩረት ሰጥቶ መስራት እንደሚገባም ጠቁመዋል። የሚመረተው ቡና ሀገር ውስጥም ሆነ ዓለም ገበያ ውስጥ ተወዳዳሪ እንዲሆን በቴክኖሎጂ የታገዘ ስራ ከወዲሁ መስራት እንደሚያስፈልግ አስረድተዋል። ባለሙያዎች ከዚህ ስልጠና የተሻለ ግንዛቤ በማግኘት ለቡና ምርትና ምርታማነት የበኩላቸውን ድርሻ መወጣት እንዳለባቸውም አመላክተዋል። የአውሮፓ ህብረት ከደን ጭፍጨፋ ነጻ ምርት አቅርቦት ደንብ ላይ ሰነድ ለአሰልጣኞች ያቀረቡት በወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አትርሴ ማልቶ ሰልጣኞች ወደ መጡበት ቀበሌ ሲመለሱ በተለይ በጓሮ ቡና ማሳን በተገቢው በመለየትና በመለካት በተዘጋጀው የመረጃ ቋት ውስጥ እንደሚያስገቡና የንድፈ ሀሳብ ስልጠና በብቃት እንዲወጡም ጠይቀዋል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የመሬት አስተዳደርና አጠቃቀም ቡድን አስተባባሪ አቶ መንግስቱ መሸሻ በበኩላቸው በቡና ማሳ ጂኦሎኬሽን ዳታ አሰባሰብና መረጃ ልውውጥን በተቀናጀ መንገድ መስራት እንደሚያስፈልግም አብራርተዋል። በመጨረሻም ሰልጣኞች በሻማ ሁለገብ ስታዲየም አካባቢ ባለው የቡና ማሳ ውስጥ በመገኘት የመረጃ ለቀማና አመዘጋገብ የተግባር ልምምድ አድርገዋል። በሺሽንዳ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት የ2018 በጀት ዓመት መደበኛ የፍርድ ቤት ስራ ማስጀመሪያ ፕሮግራም ተካሂዷል። ፍርድ ቤቱ ቅንጅታዊ አሰራርን በማጎልበት ማህበረሰቡ ፈጣንና ጥራት ያለውን ፍትህ የሚያገኝበትን ሁኔታ ማጠናከር እንደሚገባ ተመላክቷል። የፍርድ ቤቱ ፕሬዝዳንት አቶ መብራቱ ምሩ በበኩላቸው ፍርድ ቤቱ እየሰጠ ያለውን የዳኝነት አገልግሎት ውጤታማ፣ ቀልጣፋና በህብረተሰቡ ዘንድ ተቀባይነት ያለው እንዲሆን ባለፈው የበጀት ዓመት የተደረጉ ጥረቶች ውጤታማ ነበሩ ብለዋል።
አልፎ አልፎ የሚስተዋሉ ችግሮችን በማረም ቀልጣፋና ውጤታማ የፍትህ አገልግሎት ተደራሽ ለማድረግ ይሰራልም ብለዋል። በከተማው የቀበሌ ማህበራዊና ባህላዊ ፍርድ ቤቶች ዳኝነት በስፋት እየተሰራ መሆኑን ገልጸው ይህንኑ አጠናክሮ ለማስቀጠል ሁሉን አቀፍና የተቀናጀ ተሳትፎ ወሳኝ መሆኑንም ተናግረዋል። በመድረኩ የስነ ስርዓት ህጎችን አተገባበር የተሟላ ለማድረግ በክልሉ ጠቅላይ ፍርድ ቤት በወጣው የጉዳዮች ፍሰት አስተዳደር መመሪያ ዙሪያ ሰነድ ተዘጋጅቶ ውይይት ተደርጎበታል። ፍርድ ቤቱ መደበኛ ስራውን መስከረም 21 ቀን 2018 ዓ.ም የጀመረ በመሆኑ ባለጉዳዮች ቀርበው ጉዳያቸውን መከታተል እንደሚችሉ መልእክት አስተላልፏል ሲል የዘገበው የከተማ አስተዳደሩ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የሰሞኑ ጉንፋን መሰል በሽታ ከተለመደው የተለየ እንዳልሆነና እስከ ታህሳስ ወር አጋማሽ ሊቆይ እንደሚችል ተገለጸም። ከሰሞኑ ብዙ ሰዎችን እያጋጠመ ያለው ጠንከር ያለ ጉንፋን ከተለመደው በተለየ ቫይረስ እንዳልተከሰተና ታህሳስ ወር አጋማሽ ድረስ ሊቀጥል እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ህጻናትን ጨምሮ በርካታ ሰዎችን እያጠቃ ያለው ጉንፋን መሰል በሽታ በቫይረስ አማካኝነት የሚከሰትና ከዚህ ቀደም ከነበሩት ኢንፍሉዌንዛ ቫይረሶች የተለየ እንዳልሆነ ተናግረዋል። ለቫይረሱ መስፋፋት ምቹ ሁኔታ የፈጠረው መስከረም ወር ሰዎች በብዛት ከቦታ ቦታ የሚንቀሳቀሱበት፣ በርካታ ተማሪዎች ትምህርት የሚጀምሩበት እንዲሁም ቁጥራቸው የበዛ ተሳታፊዎች የሚታደሙባቸው የአደባባይ በዓላት የሚከወኑበት በመሆኑ ነው ሲሉ ዶክተር መሳይ ተናግረዋል። በተጨማሪም የሰዎች የመከላከል አቅም መቀነስ ቫይረሱ ጉልበት እንዲያገኝና ህመሙ እንዲበረታ አድርጎታል ብለዋል። ብሔራዊ የኢንፍሉዌንዛ ማዕከል ባካሄደው የዳሰሳ ጥናት አዲስ አይነት ቫይረስ አለመግባቱን ማረጋገጡን የገለጹት ዋና ዳይሬክተሩ የቫይረሱ ስርጭት እስከ ታህሳስ አጋማሽ ሊዘልቅ እንደሚችል ተናግረዋል። የጤና ሚኒስቴር በቅርቡ ስለ ኢንፍሉዌንዛና ሌሎች ጉንፋን መሰል ቫይረስ አማካኝነት የሚከሰቱ በሽታዎች ሰፋ ያሉ መረጃዎች እንደሚያቀርብ የጠቆሙት ዳይሬክተሩ ህብረተሰቡ የጥንቃቄ እርምጃዎችን እንዲወስድም መክረዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌ መምሩ አብራችሁ ቆይታ እናደረኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።